አሸናፊ ማን ነው ሲባል የሚመጣው መጀመሪያ ፊገሩ የሚታየው ነገር ምንድነው? የታዋቂ ሰው ስም ነው የሚጠራው። የቦንጋ ልጅ ነው ወይም የቡና መገኛ ሀገር ልጅ ነው፣ የዚህ ሀገር ልጅ ነው የሚል ነው የሚቀድመው። ስለዚህ ከዛ አንፃር ስለዚህ ይሄ ማህበረሰብ ማን ነው የሚለውን ደግሞ መጠየቅ ያለብኝ እኔ ነኝ አስባለሁ። ስለዚህ ከዛ አንፃር ታሪክ ላይ ትንሽ ከፋኬት ስኬት የሚለውን ነገር እዛ ላይ እየሰራው እገኛለሁ አሁን። ዋው አይ ነው በብዙ ነገሮች መልካም ስነ ልቦና እንዳለ አውቃለሁ። ለማያውቁ ነው። እስኪ አንድ ጥያቄ፣ ይሄ በዓል ማለት የመሽቀሬ በዓሉ መከበር የጀመረው ለምን ያህል ጊዜ ነው? ወይም ከምን ያክል ጊዜያት በፊት አመታት በፊት የጀመረ በዓል ነው? መሽቀሬ በዓሉ መከበር ከጀመረ አሁን 460ኛ ጊዜ ነው የሚከበረው እንደ በዓል ሲከበር። ያው የቁጥር ስህተት ነው አንዳንዴ ስንቀናነስ የፈረንጅ አቆጣጠርና የኛ አቆጣጠር ጋር ተያይዞ የሚነሱ ነገሮች ይኖራሉ። ከዛ አንፃር ያው የመቀናነስ ጉዳይ እንጂ 460ኛ አመቱ ነው መሽቀሬ በዓሉ ዘንድሮ የሚከበረው። ይሄ በዓል መከበር የጀመረው በ1565 ቦንጌሪ የተባሉ ንጉስ በነገሱበት ዘመን መቀመጫቸውንም ከሻዳ ቤተ መንግስት በተጨማሪ ወደ አንድራቻ ቤተ መንግስት ገንብቶ በሳቸው ዘመን እና የቦንጊ ሸምበቶ ላይ የካቢኔዎች ወይም ሚክሬቸው የሚል ስርዓት አለ በባህላችን። ቀደምት የሆነ አሁን ምክር ቤት የሚለውን እሳቤ ከመምጣቱ በፊት ሚክሬቸው የሚል የራሳቸው የምክር ቤት ስርዓት ነበራቸውና የዛ መሰብሰቢያና ለዚህ አገልግሎት ወይንም ለዚህ በዓል መከበሪያ ወይንም መገምገሚያ ተብሎ የተዘጋጀ ቤተ መንግስት ነው ቦንጊ ሸምበቶ። ይሄም የሆነበት ምክንያት የዛሬ 460 ዓመት ሰዎች ሰርተው ውጤታቸው የሚገመገሙበት፣ ጀግኖች የሚሸለሙበት፣ ይሄን ታስቦ የሰራ ሁሉ መሞገስ አለበት፣ መወደስ አለበት፣ ያልሰራ ደግሞ መወቀስ አለበት። ይሄን ታሳቢ በማድረግ ንጉሱ ለመጀመሪያ ጊዜ ይሄን ዘርግተው የዛሬ 460 ዓመት ያስጀመሩት ስርዓት ነውና አሁን 460ኛ ዓመቱ ነው። ከፋ ነገደ እስራኤል ነው የሚባል ነገር አለ። አንተ እንደ አንተ ታምንበታለህ? ከፋ ሸካሽናሻ እስራኤላዊ ነው፣ ነገደ እስራኤላዊ ነው የሚል ነው። እንደ ጥያቄ ከጠየቅኝ ከፋ ነው ወይ ካልከኝ መልሴ አይደለም ሊሆን ይችላል። በእኔ አካሄድ ሁሉም ጋር መሰረት አለው። ስትወርድ ሳይንስን አሁን ምን ደገኔ እናንተ ምን ተስማማበት ጉዳይ ሳይንስ ነው ወይንስ ትሩዝ የመጽሐፍ ቅዱሳዊ የዘር አመጣጥ የሚለውን መስመር ለምንከተል የሚለውን ነገር መረዳት ይጠበቅብናል ብዬ አስባለሁ። ስለዚህ ሳይንስ ከብዙ ሚሊዮንና ቢሊዮን ዓመቶች ጀምሮ መጣ ይላል። የሰው ልጅ ሽከና የሰው ልጅ የመጣው ከዝንጀሮ ነው ከእንስሳ ነው ብሎ ይላል። ስለዚህ እንደዛ የሚል ከሆነ እኔ ልል ምችለው አሁን መጨረሻችንን የማይናገር ከሆነ ሳይንስ ፕሩቭ ሊሆን አይችልም ለኔ። ስለዚህ መጽሐፍ ቅዱሳዊ ትንታኔ ስንሄድ ከአዳም ነው የምትነሳው ሰንሰለቱን ለማግኘት። እንደዛ ስትወርድ ተመጣና ያው ከጥፋት ውሃ በፊት የነበረውን ነገር ማንሳት ብዙም ሚዛን የሚደፋ ነገር ስላልሆነ ከኖህ ዘመን ስንነሳ ያለው ነገር ምን አለ መሰለህ? ኖህ ዘመን ላይ በኋላ 3 ልጆችን ነው ከጥፋት በኋላ የወለደው። እነዚህ 3 ልጆች እነማንን ወለዱ ነው? አሁን ነገደ እስራኤል ካልከኝ ያዕቆብ ወደ ግብጽ ከመሰደዱ በፊት ከ3679 ዓመተ ዓለም ከክርስቶስ ልደት በፊት 1060 ዓመተ ዓለም ላይ ነው የመጣው። 3679 ዓመተ ዓለም ላይ ስትመጣ ምን አለ መሰለህ? ያዕቆብ ገና ወደ ግብጽ አልተሰደደም። ወደ ግብጽ በሚሰደድበት ሰዓት የሴም ዘር ነው አይደል? የሴም ዘር ሲሆን ወደ ግብጽ በሚሰደድበት ሰዓት እዚህ ጋር ደግሞ የካም ዘር አለ። ማን? ከነዓን 11 ልጆችን ወለደ ይላል። 11 ልጆች 11ኛው ልጁ አማቲ ነው ይላል። ስለዚህ እስራኤል ብለን የምንጠራው ትውልድ የያዕቆብ ትውልድ ነው። ያዕቆብ 12 ነገደ እስራኤላውያን ወለደ። ከዛ ያቺ ሀገር እስራኤል ተባለች።
ለአብርሃም የገባለትንም ቃል እነሆ ምድር ርስትህን እስራኤልን ከነዓንን እሰጥሃለሁ ይላል። ስለዚህ ከነዓን የከነዓን ልጅ አይደለም የሴም ዘር ነው። ስለዚህ እስራኤላውያን የሚባሉ እነማን ናቸው? ሴማውያን ናቸው ወይንም የያዕቆብ ዘሮች ናቸው። ስለዚህ እኛ ይሄን ዓመት 500 እና 1000 ዓመት እንቀድማለን። እሱ መጥቶ ርብቃና ገብቶ ልጅ ወልዶ 12 ነገደ እስራኤልን ሲሰጥ እኛ ቀድመን ስደት ወተናል። ከከነዓን ምድር ወዴት ወተናል? ወደ ግብጽ ስደት ገብተዋል። ስለዚህ 11ኛው የከነዓን ልጅ የካም ዘር ከካም ቀጥሎ ካም የወለደው ያው ከነዓን ነው። ከነዓን 11 ልጆችን ወልደዋል። የመጨረሻው ልጅ አማቲ ይላል። አማቲ ደግሞ ማን ነው? የጎንጋ አባት ተብሎ ይጠራል። የታሪክ ጸሐፍት እንደሚያነሱት ትልቅ የታሪክ ጸሐፊ ናቸው ተብሎ የሚጠቀሱት ተክለ ጻዲቅ መኩሪያ በመጽሐፋቸው ላይ አስቀምጠውታል። የኢትዮጵያ ነገድ አመጣጥ የሚል መጽሐፋቸው ላይ ነገደ ካም፣ ነገደ ዮቅጣን፣ ነገደ ሴም ያስቀምጡበት መጽሐፍ ላይ አማቲ በግብጽ ከሚኖርበት በግብጽ ዕውቀት ከተማረው አንጻር ከያዘው ዕውቀት አንጻር በጣም ግብጽን ሀገር ሲፈታተናቸው አቅሙ በጣም ሲደራጅ ትልቅ ማህበረሰብ ሲሆን ከንጉሱ ጋር በተፈጠረ ግጭት ከግብጽ ወጥቶ ወደ ኢትዮጵያ እንደመጡ ይናገራል። ስለዚህ ይሄ አማቲ የተባለው ስንት ልጆች? 4 ልጆች አሉት ይባላል። ጎንጋ፣ ዥገት፣ ዱራና ጉማ የሚባሉ 4 ልጆችን ይዞ ወደ ኢትዮጵያ እንደገባ በጣም አስፈሪነታቸው ብዛታቸውን አይቶ ሺህ ሆኖ ሊያጠፉን መጡ የሚለውን ሐሳብ የሚያዝ ሽናሻ የሚል ስያሜ በዛ አንጻር እንደዛ ይነሳል። ስለዚህ ይህን እስራኤላዊ ነው የሚሉ አሉ ጸሐፍት፣ ብዙ ጸሐፍት ጽፈዋል። ነገር ግን አማቲ እነዚህ ኢትዮጵያዊ ታሪክ ጸሐፊዎች ፍስሐ ያዜ ካሳይ 5000 ዓመት ታሪክ የሚለው መጽሐፉ ላይ እኛ አሁን ያልኩህ ጸሐፊ ተክለ ጻዲቅ መኩሪያ እንዲሁም የተለያዩ ጸሐፍት ሪፈር ማድረግ ይቻላል ነገደ አማቲ የካም ዘር እንደሆነ። ስለዚህ እስራኤል ከመፈጠሩ በፊት እስራኤል ተብሎ ከመጠራው በፊት የነበረ ትውልድ ነው የትውልድ። ስለዚህ እስራኤላውያን ናቸው ማለት ሙግት ይፈልጋል። እኔ እስራኤላውያን ናቸው የሚሉ ሰዎች የጻፉ ሰዎች አሉ። ከፋሸፈሽናሻ እስራኤላውያን ነን ያሉ አሉ። ስለዚህ እኔ ከነዓናውያን ናቸው ሪፈረንስ እነዚህ ብዬ ይዤ ቢቀርብ እነሱ ደግሞ ይሄ ብሎ ቢቀርቡ፣ ስለዚህ ዙረን የምንሄደው ተመልሰን የት ነው? የዛሬ 3670 ዓመተ ዓለም ላይ ያለውን ስቶሪ በደንብ አድርገን ቁጭ ብለን ማውራት አለብን። ስለዚህ መጽሐፍ ቅዱስም የሚያወራው ኦሪት ዘፍጥረት 10:15 ጀምሮ የከነዓን ልጆች ብሎ ይዘረዝራል። የከነዓን ልጆች 11 ልጆች ያስቀምጥና 11ኛው ልጅ አማቲ እንደሆነ ይናገራል። አማቲ ደግሞ ከግብጽ ቆይታው በኋላ ወደ ኢትዮጵያ እንደመጣ ትልቅ ማህበረሰብ እንደሆነ ይናገራል እና ጥያቄ የሚያስነሳ ጉዳይ ነው። ስለዚህ በአንድ ክንፍ ያሉት እስራኤላውያን ናቸው። አንዳንዱም እኮ ኢንዲጂነስ የሚል አለ። ኢንዲጂነስ በአንድ ቦታ የነበረ እዛው ሊሆን ይችላል። ኢንዲጂነስ ቀድሞም ረጅም እንግዲህ አስቧት ክርስቶስ ልደት ከ1061 ዓመት በፊት ከመጣ ይሄ ማህበረሰብ ኢንዲጂነስ ነው በነበረበት አካባቢ። አንድ ነገር ኢንዲጂነስ ነው ስትል ደግሞ ዝም ብሎ ከመሬት ፈንቅሎ የሚወጣ ነገር አይደለም። ስር ላይን መሰረት ሰንሰለት ቢኖረው ይገባል ባይነኝ። ከዛ አንጻር እኔ በግሌ ባደረው 8 ዓመት ወደ 7 ዓመት የሚሆን በዚህ ዙሪያ ላይ ለራሴ ብዙ መጽሐፎችን ሪፈር አድርጌያለሁ። ወጥቶኛል የምልበት ሰዓት አይደለም። ገና አሁንም ብዙ ማገላበጥበት ደስ የሚለው አለ ብዬ አስባለሁ። ያለበት ደረጃ ላይ ማለት ያወቅበት በቃ ይሄ ነው ባልክበት መንገድ የተፈለገው እሱ ነው። እውነትም የሚታወቀው ደግሞ ብዙ ሰዎች የሚያውቁትን ዕውቀት ባካፈሉት ልክ ነው። በትክክል ለምን መሰለህ እኔ እንደሚመስለኝ አንዳንዴ እነዛ ቀድመው እናውቃለን ያሉ ሰዎች ታሪኩን አበላሽቶት ያሉ ወይ ትክክልም ሊሆኑ ይችላሉ። በትክክል ለምን ስህተት የለም ልክ የለም፣ እንደ ሰውየው ልክ ነው ልክ። ስለዚህ ያንተን ልክ ማውራት ያንተን እውነት ማውራት ወደ እውነት ይወስደናል። የብዙ እውነቶች ድምር ተጨፍልቆ ስህተቱ ይጠፋልና ወደ እውነቱ ይወስዳል። ከአንተ ጋርም ስናወራ መጀመሪያ በዚህ በዓል አከባበር ላይ 120 ዓመት የሚል ነገር ሰምተናል አንዳንድ ሚዲያ ላይና ትንሽ ሸንቆጥ ስላደረገኝም ነው። ይሄ በዓል ለእኔ ድርብ በዓል ነው። እንዴት መሰለህ? አንደኛ
ከ128 ዓመት ከ1897 ከንጉስ መያዝ ጋራ የሄደ ንብረት የተመለሰበት በዓል ነው ይሄ በዓል እና ድርብ በዓል ነው። ስለዚህ ይሄ በዓል የንጉሱ ዘውድ ሄዶ ከተመለሰ ራሱ ዛሬ 128 ዓመት ነው፣ 2025 ነው ያለነው። እግረ መንገድህን ወዴት ነበር የሄደው ወይስ ማን የወሰደው? የንጉስ ዘውድ የተወሰደበት ምክንያት አንድ ንጉስ በጦር ሲሸነፍ ወይም ሲያዝ ወይም ሲማረክ ከነዘውዱ ከነመንበሩ መያዝ አለበት። ያ ካልሆነ ንጉስ ያስኩ ማለት አትችልም። ተመሳሳይ ሰው ይዘህ ልትመጣ ትችላለህ ማለት ነው። ስለዚህ ንጉሱ ሲያዝ አብሮ ተያዘ። ይሄ ንብረት አብሮ ነው የሄደው እና ከ9 ወር ጦርነት በኋላ ነው ንጉሱም ሲያዝ ይሄ ንብረት አብሮ ሄደ። ኢትዮጵያ ውስጥ የዚህ ዘውድና የዚህ ዙፋን መኖር በሰዓቱ ለነበረው ነገስታት በጣም ችግር ነበር። ዘውዱን የከፋ ንጉስ አማካሪዎች በጣም የረቀቁና በጣም ትልቅ ደረጃ ላይ መድረሳቸውን የምታውቁ የስለላ ጥበብን የምታይባቸው እና የአድዋ ድል በዓል የተከበረው ከንጉስ መያዝ በኋላ ነው። የሚገርም በአመቱ ነው አይደል አድዋ ድል የተከበረው 1896 አድዋ አሸነፈ፣ 97 ላይ ነው በአመቱ። ስለዚህ ከአድዋ በተገኘ መሳሪያ ነው ከፋ የተማረከው። አሁን ትልቅ ነገር ትልቁ ኤምፓየር አንድ ዳይናስቲ ነው የከፋ ማህበረሰብ ትልቅ ዳይናስቲ ነው። ስለዚህ አልቻለም። በጦርነት 5 ጦርነቶችን አካሂዷል። ስለዚህ የተሻለ ቴክኒክ ያስፈልጋል ያን ማህበረሰብ። ስለዚህ ትልቅ ጫና ትልቅ ውድመት ነው የሆነውና ጣሊያንን ስናሸነፍ ኢትዮጵያ ጣሊያንን ስታሸነፍ 3 ወር ነው የፈጀበት ጦርነቱ። በብዛት መጽሐፎችንም ሚዲያዎችንም የምናየው ያ ነው። ከከፋ ጋር የተደረገ የሚኒሊክና የከፋ ጦርነት የጋኪሸሬቹ ጦርነት ግን 9 ወር ነው የፈጀው። ስለዚህ 9 ወር የተዋጋ ማህበረሰብ ምን ያህል አቅም ቢኖረው እሱንም ዘመናዊ መሳሪያ ከያዘ ጦረኛ ጋራ ሰራዊት ለመዋጋት በጣም ትልቅ ነው። ስለዚህ ያ ከዛ በኋላ እነዚህ ሰላዮች ከከፋ ተነስቶ ግብር እንገብራለን ለንጉስ ግብር ልናስገባ ነው ብሎ አንኮበር የንጉስ ቤተ መንግስት ድረስ ሄዱ። ግብር መስፈሪያ አካባቢ ወሰዱ፣ ግብራቸውን አስገቡ። ከዛ በኋላ የንጉሳችን ንብረት የት ነው የተደበቀው? በትረ መንግስቱ፣ ዙፋኑ፣ ዘውዱ ያን አጣሩ፣ ሰለሉ። ያለበትን ቦታ ደረሱ። ይዞት ወጡ፣ ጉዞ ጀመሩ። በዚህ 2 ቀን ውስጥ ንጉሱ ደግሞ ለፍርድ የሚቀርብበት ሰዓት ነው እና ንጉሱ ለፍርድ ሲቀርብ አብሮ ዕቃው መቅረብ አለበት። ሲገባ የለም። ትልቅ ድንጋጤ ነው የፈጠረው። ያዘን ንጉሱንም ዕቃውንም ማርከን መጣን ላሉ ሰዎች በጣም ትልቅ ነገር ነው፣ ሽንፈት ነው የሆነውና ከዛ የተነሳ ትልቅ ጸብ ተነሳ። ንጉሱ ጦረኞቹን አሰማሩ። በፈረስ በጣም ፈጣን በሆኑ ፈረሶች ደርሶባቸው ሰው እየጠየቁ እያጠያየቁ የት አካባቢ መሰለ ወደ ወልቂጤ ጊቤ አካባቢ ሊደርሱ አካባቢ ነው የተያዙትና እዛው የተረሸኑት እና ከዛ በኋላ ዘውዱ ተመልሶ ሂዶ ለሚኒሊክ የዚህ ዘውድ ኢትዮጵያ ውስጥ መኖር ስጋት ስለሆነበት ከሀገር እንዲወጣ ነው የተደረገው። ስለዚህ ሲዩዝ ውስጥ በአማካሪያቸው በኩል ነው ወደ ውጭ እንዲወጣ ሂዶ ለ66 ዓመት በውጭ ሀገር ነው የቆየው ዘውዱ። ከዛ በኋላም በንጉስ ኃይለ ሥላሴ ምክንያት በጉብኝት ሂደው አይተውት ይህን ዝናም ይህን ታሪክም ስለሚያውቁ ዘውዱ እንዲመጣ አድርገውት በአዲስ አበባ ብሔራዊ ሙዚየም ለ62 ዓመት ያህል ተቀምጦ ከ128 ዓመት በኋላ ወደሚናፍቀው ወደ ናፈቀው ህዝቡ በጥሩ አመራሮችና በአንዳንድ በጣም ልበቀና ለዚህ ነገር ቦታ ለሰጡ ሰዎች ለዚህ ንጉስ ታሪክ ለዛ ማህበረሰብ ታሪክ የሚቆረቆሩ ሰዎች በጣም በቀሊስ በሚያስደንቅ ሁኔታ አሁን በመጎብኘት ላይ ይገኛል። ለአንድ 15 ቀን እዛ ይጎበኛል የሚል የዞኑ ርዕሰ መስተዳድር ሲያወሩ ሰምተናልና በጣም ደስ ነው ያለኝ። በጣም ነው ያስደነቀኝ ለኔ። እኔ የዛሬ 15 ዓመት አካባቢ ነው ያየሁት ዘውዱን። የዛሬ 635 ዓመት የተሰራ ዘውድ አይመስልም። ዘውዱ በጣም አሁን በዘመናዊ ሁኔታ የምናደርጋቸው ቀለበቶች፣ ጌጦች አሉ። ውበታቸው ባላንስ የምናደርግበት ሁኔታ ሻይን የማድረጋቸው ውበታቸውን የመግለጻቸው ነው አይደል? ዋጋውን የምናስወድድበት ዋው ያንጸባርቃል። ዳይመንድ የተቆረጠበት
ያ ነው የሚደንቀን። ያ ዘውድም እንደዛ ነው ጥንቅቅ ያለ የዛን የነበረው ማህበረሰብ ምን አይነት ስልጣኔ ያለው የሚለውን ነገር እንድጠይቅ የሚያደርግ ማህበረሰብ ነውና ታህሳስ የመጀመሪያው ዘውድ የተደፋው መቼ መሰለ 1390 ላይ ታህሳስ 14 1390 ዓመተ ምህረት ላይ ነውና 635 ዓመታትን የተጓዘ ዘውድ ነው። ከዚህ አንጻር እንኳን ስታይ የዚህ በዓል 120 ዓመት መባሉ ዘውዳችን ሄዶ ከመጣ 128 ዓመቱ ነው። ስለዚህ አንዳንዴ አደባባይ ስናወራ ስለ ታሪካችን በዓል ስናከብር እንቆጥራለን። 2017 በኢትዮጵያ በፈረንጆች 2025 ገባ ብለን ስናከብር ቁጥር ነው እየጠራን ያለ ነው። ስለዚህ ይሄ በዓለም ሲከበር ለስንተኛ ጊዜ ነው? እንደኔ ቁጥር ደማመሬ ቀናንሼ ካየሁት መጽሐፍ ስረዳ የቦንጋ ቤተ መንግስት ከተሰራ 1565 ጀምሮ 2025 460 ዓመት ይሆናል። ስለዚህ 460 ዓመት የተሻገረ ድንቅ የሆነ በዓል ነውና የዛን የነበሩ ንጉስ ቡንጌሪ በጣም አስተዋይነታቸውን ትልቅነታቸውን የምታየው እዚህ ጋር ነው። ንጉስም ቢሆን የሚገመገምበት የጦር አለቆችም ተገምግሞ የተሻለ አፈጻጸም የተሻለ ጀብዶ የሰራው የሚሸለምበት በጣም ድንቅ የሆነ ዘመን ነበር። ንጉሱ ቦንጌሪ ይባላልና የቦንጋም ስያሜ ከሳቸው ጋር ተያይዞ እንደመጣ ይናገራል። የቦንጋ ቤተ መንግስትም የተገነባው ከዛም ጋር ተያይዞ በጣም በከፋ ታሪክ ውስጥ ረጅም እድሜ የኖሩ ባለጸጋም ናቸው። 120 ዓመት ነው የኖሩት። 120 ዓመት ነው የኖሩትና ድንቅ ዘመን ነበረ እላለሁ። ዋው